ሰላም ሰላም ቤተሰቦቻችን እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ እያልን እኛ የሞር ፕራክቲስ ቲዩብ ቲዩቶሪያሎች ነን። ዛሬ ደግሞ በአዲስ ቪዲዮ መተናል። የዛሬ ቪዲዮ የሆነው የሎጂክ ሚድ ኤግዛሚኔሽን ነው። ጥያቄው ትሩ ፎልስ እና ከታች ደግሞ ቹዝም አለው። ደግሞ ቀጣይ ብላንክ ስፔስም ስላለው እስከ ጥያቄው መጨረሻ ድረስ እንድትቆዩ በአክብሮት እየጠየኳችሁ ቪዲዮን ደግሞ ኮሜንት እና ላይክ እያደረጋችሁ ሼር እያደረጋችሁ እንድትተባበሩልኝ በትህትና እጠይቃለሁ። አሁን ደግሞ ቀጥታ ወደ ጥያቄው እንገባለን። ፓርት 1 ነው። ሳይት ትሩ ኦር ፎልስ። እሺ ጥያቄ ቁጥር 1 ዲዳክቲቭ አርጉመንት ሃቪንግ ትሩ ፕሪሚሲስ ኤንድ ፎልስ ኮንክሉዥን ካን ቢ ቦዝ ቫሊድ ኤንድ ኢንቫሊድ ዲፔንዲንግ ኦን ዘ ሪሌሽንሺፕ ቢትዊን ኢትስ ፕሪሚሲስ ኤንድ ዘ ኮንክሉዥን ይላል። ይሄ ትሩ ነው ፎልስ ነው? እስኪ እናንተ ቀድማችሁ መልሱን ይወቁ። ዲዳክቲቭ አርጉመንት ሆኖ ትሩ ፕሪሚሲስ እና ፎልስ ኮንክሉዥን ያለው ቦዝ ቫሊድም ኢንቫሊድም ሊሆን ይችላል ይላል። ቫሊድም ኢንቫሊድም ሊሆን ይችላል ዲፔንዲንግ ኦን ዘ ሪሌሽንሺፕ ቢትዊን ኢትስ ፕሪሚሲስ ኤንድ ኮንክሉዥን ይላል። በፕሪሚሲስ እና ኮንክሉዥን ላይ ዲፔንድ በመሆን ዲዳክቲቭ አርጉመንቱ ትሩ ፕሪሚሲስ እና ፎልስ ኮንክሉዥን ያለው ዲዳክቲቭ አርጉመንቱ በፕሪሚሲስ እና በኮንክሉዥን ላይ ዲፔንድ በመሆን ቫሊድም ኢንቫሊድም ሊሆን ይችላል ይላል። ይሄ ምንድነው መልሱ? እስኪ መልሱን ንገሩኝ። ምንድነው? ፎልስ ነው። ምክንያቱም ፎልስ ያላችሁ ልጆች ትክክል ናቸው ማለት ነው። ምክንያቱም ምን መሰላችሁ? ዲዳክቲቭ አርጉመንት ሆኖ ፕሪሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነ መቼም ይሄ አርጉመንት ኢንቫሊድ ነው እንጂ ቫሊድ አይሆንም። ስለዚህ ይሄ ቀጥታ ፎልስ ነው፣ ኢንቫሊድ ይሆናል። ፎልስ። ይቅርታ መልሱ አለላችሁ። እኔ ኮምፒውተር ላይ መጻፍ ስለማይመቸኝ ነው እንደዚህ ያልኩት። ስለዚህ ቲ እና ኤፍ እያልኩ እሄዳለሁ። በስተመጨረሻ መልሱ ያለበትን እነግራችኋለሁ። ችግር የለም። አሁን ቀጥታ ወደ ጥያቄ ቁጥር 2 እንሄዳለን። ጥያቄ ቁጥር 2 ወንደሪንግ አባውት ዘ አልቲሜት ኔቸር ኦፍ ሪያሊቲ ኢዝ ሜታፊዚካል ኢሹ ይላል። አልቲሜት ኔቸሩን ማድነቅ የተፈጥሮን ማድነቅ የተፈጥሮን ማድነቅ የሜታፊዚካል ኢሹ ነው ይላል። ይሄ ነው እንዴ? አው የተፈጥሮን ማድነቅ ሜታፊዚካል ኢሹ ነው። ሜታፊዚካል ኢሹን ስታዩ እዛ ኔቸሩ እንዴት እንደሆነ እግዚአብሔር ነው የፈጠረው ወይስ ምንድነው ምናምን የሚለውን ነገር ያነሳል። ስለዚህ ወንደሪንግ አባውት ዘ አልቲሜት ኔቸር ኦፍ ሪያሊቲ ኢዝ ሜታፊዚካል ኢሹ ነው። ትሩ ነው። ትሩ ሁለተኛ ትሩ። ሶስተኛ እሺ any passage contains statement that could be premises and the conclusion is necessarily an argument ይላል። ምንድነው ይሄ? የትኛውም ፓሴጅ ሆኖ ይቅርታ እዚች ጋር could be የሚለውን እንደዚች ጋር አጥፉትና ኮምፒውተር ላይ ስንጽፍ ነው ችግር የተፈጠረው። እንደዚህ አጥፉትና has ብሉት። has any passage that contain statement that has premises and the conclusion is necessarily an argument ይላል። የትኛውም ፓሴጅ ሆኖ ይኸውላችሁ እዚህ ጋር any passage ይላል። የትኛውም ፓሴጅ ሆኖ that contains premises and the conclusion is necessarily an argument ይላል። የትኛውም ፓሴጅ ሆኖ ፕሪሚሲስ አለው ኮንክሉዥን አለው ይሄ አርጉመንት ይሆናል ይላል። ይሆናል እንዴ? ይሆናል። የትኛውም ፓሴጅ ስቴትመንት ኮንቴን አድርጓል ወይም ስቴትመንት ይዟል። ከዛ ደግሞ ፕሪሚሲስ እና ኮንክሉዥን አለው። ይሄ አርጉመንት ሊሆን ይችላል። ይሄ ሊሆን አይችልም። ምክንያቱም ኮንክሉዥኑ ይኖረው እንጂ ፕሪሚሲሱ ይኖረው እንጂ በውስጡ ደግሞ ስቴትመንት ይኖረው እንጂ ኮንክሉዥኑ ፕሪሚሲሱ ኮንክሉዥኑን ፕሮቫይድ ካላረገ ክሌም ካላረገ ወይም ስለሱ ማብራሪያ ካልሰጠው ይሄ አርጉመንት ሊሆን አይችልም። ስለዚህ ይሄኛው ፎልስ ነው። ፎልስ ነው። እሺ ጥያቄ ቁጥር 4 an inductive argument having true premises probably true conclusion could be weak ይላል። በመጀመሪያ ኢንዳክቲቭ አርጉመንት ነው። ትሩ ፕሪሚሲስ አለው፣ ፕሮባብሊ ትሩ ኮንክሉዥን አለው። ከዛ could be weak ሊሆን ይችላል ይላል። ሊሆን ይችላል እንዴ? ኢንዳክቲቭ አርጉመንት ሆኖ ትሩ ፕሪሚሲስ እና ፕሮባብሊ ትሩ ኮንክሉዥን ያለው ዊክ ሊሆን ይችላል ይላል። ይሄም ትሩ ነው። ምክንያቱም
ኢንዳክቲቭ አርጉመንት ሆኖ ፕሪሚስስ ትሩ ሆኖ ኮንክሉዥን ትሩ መሆን ብቻ ያ አርጉመንቱ ዊክ ወይም ስትሮንግ እንዲሆን ዋስትና አይገባለትም። ስለዚህ ዊክም ሊሆን ይችላል። ፕሪሚስሱ ትሩ ይሁን ኮንክሉዥኑም ትሩ ቢሆንም ኢንዳክቲቭም ቢሆን ይሄ ነገር ዊክ አሁንም ዊክ ሊሆን ይችላል። ስለዚህ ግዴታ ስትሮንግ ይሆናል ማለት አይደለም። ስለዚህ አራተኛ ጥሩ ነው። ጥሩ እሺ አምስተኛ by using a factual claim we can determine whether an argument is inductive or deductive ይላል። ፋክቹዋል ክላይምን ዴተርማይን በማድረግ አንድ አርጉመንት ኢንዳክቲቭ ወይም ዲዳክቲቭ ልንለው እንችለዋለን ይላል። እንለዋለን እንዴ? እንችለዋለን። ፋክቹዋል ክላይምን ዴተርማይን በማድረግ በማገናዘብ አርጉመንቱ ኢንዳክቲቭ ወይም ዲዳክቲቭ ልንለው እንችለዋለን? አንችልም። ምክንያቱም አርጉመንቱ ዲዳክቲቭ ወይም ኢንዳክቲቭ እንድንለው የሚያደርጉ ሶስት ምክንያቶች አሉ። እናንተ እንግዲህ ታውቃላችሁ። አንደኛ ኦኩረንስ ኦፍ ስፔሻል ኢንዲኬተር ወርድ የሚሉት አሉ። ስፔሻል ኢንዲኬተር ወርድ መኖር አለባቸው። ለምሳሌ አሁን ለኢንዳክቲቭ አርጉመንት ፕሮባብል፣ ኢምፕሮባብል፣ ላይክሊ ምናምን የሚሉት ሲሆኑ ደግሞ ለዲዳክቲቭ አርጉመንት ሰርታይንሊ፣ ኔሰሳሪሊ፣ አብሶሉትሊ ምናምን የሚሉት ሁሉ ስፔሻል ኢንዲኬተር ወርድ መኖር አለባቸው። ደግሞ ሁለተኛ actual strength of inferential link between premises and conclusion። ሶስተኛ ላይ ደግሞ character or form of argument ይላል። ለምሳሌ አሁን ለኢንዳክቲቭ አርጉመንት ፕሪዲክሽን፣ አናሎጊ፣ ጀነራላይዜሽን ምናምን የሚሉት ደግሞ ለዲዳክቲቭ አርጉመንት ማትማቲክስ ደግሞ ዲፊኒሽን፣ ሳይሎጂዝም ምናምን የሚሉት በእነዚህ ነው እንጂ በፋክቹዋል ክላይሙን ዲተርማይን በማድረግ ብቻ አርጉመንት ወይም ኢንዳክቲቭ ወይም ዲዳክቲቭ ልንለው አንችልም። አሁን እኔ ያልኩትን የሶስቱን ፕሮሰሱን መጠቀም አለብን። ስለዚህ በፋክቹዋል ክላይም አይደለም ማለት ነው። ስለዚህ ፖልስ ነው አምስተኛ ፖልስ። ይቅርታ ከፈጠንኩባችሁ ቪዲዮን ፖዝ እያደረጋችሁ መልሱን መገመት ትችላላችሁ። እሺ እንቀጥል፣ ጊዜያችሁን ላለማጥፋት ነው። እሺ ጥያቄ ቁጥር 6 an argument necessarily must have two premises and only one conclusion ይላል። በጣም ቀላል ነው። ይሄን መልሱልኝ እስኪ ትሩ ነው ፎልስ ነው? አርጉመንቱ must have ግዴታ ሁለት ፕሪሚሲስ እና አንድ ኮንክሉዥን መኖር ግዴታ ነው ይላል። ግዴታ ነው እንዴ? ግዴታ ነው ወይ? ትሩ ነው ፎልስ ነው? ፎልስ ነው። ፎልስ ምክንያቱም አርጉመንት ግዴታ ሁለት ፕሪሚሲስ እና አንድ ኮንክሉዥን መኖር ያለበትም። ስንትም ፕሪሚሲስ ሊኖረው ይችላል። ሁለትም ሊሆን ይችላል፣ ሶስትም አራትም ሊሆን ይችላል። ግን ኮንክሉዥኑ አንድ ይሆናል እንጂ ፕሪሚሲስ ሁለት መሆን ግዴታ አይደለም። ኮንክሉዥኑ አንድ መሆን ነው። ስለዚህ ይሄ ፖሊሲ ነው። ሶስትም አራትም ፕሪሚሲስ ሊኖረው ይችላል። ይሄ ግን ግዴታ ሁለት ፕሪሚሲስ እና አንድ ኮንክሉዥን መኖር አለበት ይላል። ይሄ ፎልስ ነው። እሺ ስድስተኛ ፎልስ። ሰባተኛ for rationalism knowledge is from experience while for empiricism knowledge is from reason ይላል። ምንድን ነው? ትሩ ነው ፎልስ ነው? ለራሽናሊዝም የሚለውን የሚከተሉት ወይም የእነርሱን ተከታይ ናውሌጅ እውቀት ከኤክስፒሪየንስ ነው ይላል። እውቀት ከኤክስፒሪየንስ ነው ሲል ኤምፒሪሲዝም የሚለው ደግሞ እውቀት ከሪዝን ወይም ከምክንያት ነው ይላል። ይሄ ፖሊሲ ነው። ምክንያቱም ራሽናሊዝም ነው የእውቀት ከሪዝን የሚለው። ስለዚህ ሰባተኛ ፎልስ ነው። ሰባተኛ ፎልስ ነው። እሺ አሁን ትሩ ፎልሱን ጨርሰናል። አሁን ደግሞ ወደ ምርጫ ነው የምንገባው። ያው ፓርቲቱ choose the best answer from given alternative ይላል። እዚህ ላይ እየከበብኩላችሁ ይሄዳሉ። በስተመጨረሻ ደግሞ መልስ አለበትን ይነግራችኋለሁ። ችግር የለም። ስለዚህ ቹዝ ነው። አሁን ደግሞ ወደ ቹዝ ገፍተናል። እሺ ቹዝ ገፍተናል። ከአንድ ነው የምንጀምረው። አሁንም ደግሞ እሺ አንደኛ which one is not metaphysical issue ከሚከተሉት ውስጥ አንዱ የሜታፊዚካል ኢሹ ያልሆነው የትኛው ነው ይላል። ይቅርታ የሜታፊዚካል ኢሹ ያልሆነው የትኛው ነው ይላል። ኤ nature of value፣ ቢ nature of man and the world፣ ሲ the problem of existence፣ ዲ the nature of reality። የትኛው ነው? nature of value ነው። ስለ እሴቶች
አፈጣጠር አይነግርም ወይም አያጠናም። የሜታፊዚካል ኢሹ አይደለም። ኔቸር ኦፍ ማን ኢን ዘ ወርልድ የሚለው የሜታፊዚካል ኢሹ ነው። ፕሮብለም ኦፍ ኤግዚስተንስ መኖር ምናምን የሚለው ነገር እዛ ሜታፊዚካል ኢሹ አንብባችሁታል ብዬ ተስፋ አደርጋለሁ። ኔቸር ኦፍ ሪያሊቲ ይህን ሲያጠቃልል ደግሞ ኔቸር ኦፍ ባሉ የእሴቶች አፈጣጠርም ይሄን ኢንክሉድ አያደርግም ወይም ይሄ ሜታፊዚካል ኢሹ አይደለም። ስለዚህ መልሱ ምንድን ነው? ይሄ ነው ማለት ነው። እሺ ሁለተኛ ትንሽ ሰፋ ይላል፣ ቀላል ነው። Assume that from all the universities in Ethiopia, the Ministry of Education selected only 15 universities to conduct a research on the impact of corruption. Based on the information collected from the selected universities, the ministry concluded that all the universities in Ethiopia are highly impacted by the negative consequences of corruption. This method of reaching conclusion is called blank ይላል። ጥያቄው እንደዚህ ነው። ኢትዮጵያ ውስጥ ካሉት ከሁሉም ዩኒቨርሲቲዎች የኢትዮጵያ የትምህርት ሚኒስቴር 15 ዩኒቨርሲቲ ብቻ ሴሌክት አድርጎ በዛ በ15ቱ ዩኒቨርሲቲ ብቻ ጥናት አደረገ። በምን ዙሪያ? በኮረፕሽን ወይም በሙስና ዙሪያ። ከዛ ጥናት አድርጎ ከጨረሰ በኋላ based on the information collected from those selected universities ከዛኛው ከ15ቱ ዩኒቨርሲቲ ውስጥ ከዩኒቨርሲቲዎች በመጣው ማብራሪያ መሰረት ወይም በቀረበው ኢንፎርሜሽን መሰረት በመጣው መረጃ መሰረት ትምህርት ሚኒስቴሩ በሁሉም ኢትዮጵያ ዩኒቨርሲቲዎች ውስጥ ኮረፕሽኑ ወይም ሙስናው ኔጌቲቭ ኢምፓክት እንዳለው አረጋገጠ ወይም በዚህ ውሳኔ ለድምዳሜ ላይ ደረሰ። this method of reaching conclusion is blank ይላል። አሁን ኢትዮጵያ ውስጥ ስንት ዩኒቨርሲቲ አለ? አሁን 46 ነው 47 ኦልሞስት 48 ነው መሰለኝ፣ እናንተ ታውቃላችሁ። ከዛኛው ውስጥ 15 ዩኒቨርሲቲ ብቻ ሰሌክት በማድረግ ትምህርት ሚኒስቴሩ ሪሰርች አደረገ። ከዛ በኋላ ከ15 ዩኒቨርሲቲ ብቻ በመጣው ጥናት ኮንክሉዥን ላይ ደረሰ። ምን በሚለው በኢትዮጵያ ላይ ያሉ ሁሉም ዩኒቨርሲቲዎች የኮረፕሽን ወይም የሙስና ተጽዕኖ አላቸው ወይም ኔጌቲቭ ኢምፓክት ኔጌቲቭ ኮንሲኮንሲ አላቸው በሚለው ድምዳሜ ላይ ወይም ውሳኔ ላይ ድምዳሜ ላይ ከደረሰ ይሄ ምን ይባላል ይላል። A. Argument based on mathematics. B. Inductive generalization. C. Argument based on definition. D. Prediction about the future. የትኛው ነው? በጣም ቀላል ነው። የትኛው ነው? ማትማቲክስ አይሆንም። ኢንዳክቲቭ ጀነራላይዜሽን ሊሆን ይችላል። አርጉመንት ቤዝድ ኦን ዲፊኒሽን፣ ፕሬዲክሽን አባውት ዘ ፊውቸር። ስለዚህ ይሄኛው ቢ ነው፣ ጀነራላይዜሽን። በ15 ዩኒቨርሲቲ ሴሌክት ከተደረጉ ከ15 ዩኒቨርሲቲ ብቻ በመነሳት ቀሪዎቹ ሁሉን ዩኒቨርሲቲዎችን አካተው ድምዳሜ ላይ መድረስ ይሄ ኢንዳክቲቭ ጀነራላይዜሽን ነው። ስለዚህ ሁለተኛ ቢ ነው። እሺ ሶስተኛ which of the following is not character of philosophy? የፊሎሶፊ ካራክተር ያልሆነው ኖት የሚለውን እዚህ ላይ ሰምሩ። ከዛ ካራክተር ኦፍ ፊሎሶፊ የፊሎሶፊ ካራክተር ያልሆነው የትኛው ነው? A. It employs experimental procedure. B. Primarily it deals with observable and concrete fact. C. It asserts the existence of permanent and dominant truth. D. all ይላል። የትኛው ነው? ሁሉም የፊሎሶፊ ካራክተር አይደለም ወይ? እሺ ስለዚህ መልሱ ምን ይሆናል? መልሱ ኤ ይሆናል አይደል እንዴ? it employs experimental procedure. ኤክስፐሪመንታል ፕሮሲጀር እንደ ፊዚክስ ወይም እንደ ኬሚስትሪ እንደ ባዮሎጂ አይጠቅም ፊሎሶፊ ወይም ፍልስፍና። ሌሎችን አሁን ለምሳሌ ሊጠቀም ይችላል። it deals with observable and concrete fact. ስለሚጨበጥ እውነታ ሊያወራ ይችላል። ይሄ የፊሎሶፊ ወይም የፍልስፍና ካራክተር ሊሆን ይችላል። ስለዚህ የማይሆነው ይሄ ነው። ለምሳሌ አንድ የፊሎሶፊ ወይም የፊሎሶፊ ዘዴን ላቦራቶሪ ውስጥ ገብተን ኤክስፔሪመንት ማድረግ አንችልም። ስለዚህ it employs experimental procedure የሚለው የፊሎሶፊ ካራክተር አይደለም። ስለዚህ መልሱ ኤ ነው። ይህ አራተኛ
ዋን ኢዝ ፎልስ አባውት አርጉመንትስ ይላል። ስለ አርጉመንት ፎልስ የሆነውም ትክክል ያልሆነው የትኛው ነው? ስለ አርጉመንት ፎልስ የሆነው ወይም ትክክል ያልሆነው የትኛው ነው? የትኛው ነው ይላል። ይቅርታ an argument is a tool that people use to prove a point. እሺ B premises is a part of an argument that refers to the point being proved. C a single argument always has a single conclusion. D a single argument might have more than one premises ይላል። መልሱ ምንድን ነው? ኤ ላይ ያለው ምን ይላል? እሺ argument is tool that people use to prove a point። ይሄ ትሩ ነው። ስለ አርጉመንት ይሄ ትሩ ነው። ትሩ premises is part of an argument that refers to the point being proved። ይሄም ትሩ ነው ስለ አርጉመንት። single argument always has single conclusion። D single argument might have more than one premises። ይሄም ትሩ ነው። ለአንድ ሲንግል አርጉመንት ከአንድ በላይ ፕሪሚሲስ ሊኖረው ይችላል። ስለዚህ የማይሆነው ይሄኛው ነው ማለት ነው። ሲ አራተኛ ሲ ነው። እሺ አምስተኛ among the following identify the wrong statement። ከሚከተሉት ውስጥ አንዱ wrong statementን አውጣ ይላል። የትኛው ነው ወይም የትኛው ነው wrong statement? all unsound argument are invalid። ይሄ ይሆናል። B sound argument can be invalid። C all valid argument are sound። D all ይላል። ይሄ ምንድነው መልሱ? ምንድነው? all unsound argument are invalid ልክ ነው። unsound የሆነ አርጉመንት ሁሉም invalid ነው። እሺ ሁለተኛ B sound argument can be invalid all unsound argument are invalid ይላል። ይሄ ራሱ ስህተት አለበት ይቅርታ ስህተት አለበት። all unsound argument are invalid sound argument can be invalid ልክ ነው። ሳውንድ አርጉመንቱ ኢንቫሊድ ሊሆን አይችልም። ስለዚህ ሳውንድ አርጉመንት ቫሊድ ነው እንጂ ኢንቫሊድ ሊሆን አይችልም። ይሄ ሮንግ ነው። ኦል ቫሊድ አርጉመንት አር ሳውንድ ሁሉም ቫሊድ አርጉመንቶች ሳውንድ ሊሆኑ ይችላሉ? አይሆኑም። ቫሊድ ቢሆኑ ለምሳሌ አሁን ቫሊድ ሆነው ትሩ ፕሪሚሲስ እና ትሩ ኮንክሉዥን ካልሆነ ሳውንድ ሊሆን አይችልም። ይሄም ስህተት አለበት። ስለዚህ መልሱ ዲ ነው። ዲ ነው አምስተኛ መልስ። እሺ እንቀጥል። ስድስተኛ among the following one is benefit expected from studying philosophy። ፊሎሶፊ ከሚያጠና ሰው የሚጠበቀው ቤኔፊት ጥቅም ወይም ፊሎሶፊን የምናነብበት ጥቅም ምንድን ነው? ፊሎሶፊን የምናጠናበት ጥቅም ምንድን ነው ይላል። እሺ enhancing understanding and intellectual imagination። B dogmatic acceptance of belief and opinion። C believing in one single truth። D all ይላል። ምንድነው ይሄ? ኤ ነው። enhancing understanding and intellectual imagination ይሄኛው ነው። ሶሪ በጣም ስድስተኛ ኤ ነው የሚሆነው። እሺ ሰባተኛ which one of the following is not belongs to the group። ከሚከተሉት ውስጥ ኦድ ዋን ወይም ኦድ የሆነው ከግሩፕ ውስጥ የማይገባው ወይም ልዩ የሆነው የትኛው ነው ይላል። ኤ prediction፣ B argument from definition፣ C causality፣ D argument from generalization። የትኛው ነው? prediction እዚህ ላይ prediction causality እና generalization ኢንዳክቲቭ ነው። የኢንዳክቲቭ አርጉመንት ፊቸሮች ናቸው። እዚህ ጋር አርጉመንት ፍሮም ዴፊኒሽን የሚለው ዲዳክቲቭ ነው። ይሄኛው አርጉመንት ፍሮም ዴፊኒሽን የሚለው ዲዳክቲቭ ነው። ስለዚህ እቺ ብቻ ትለያለች። ስለዚህ ኦድዋኑ ቢ ነው ማለት ነው። እሺ ኢሳይፈርት በጣም ኢሳይፈርት ይላል። ይሄን አሁን ቀጥታ እንሰራለን። ቁጥር 1 ኮንስትራክት ዩር ኦውን ዋን ኤግዛምፕል ኦፍ ሳውንድ አርጉመንት ይላል። ከሶስት ነው እንግዲህ ከሶስት ነጥብ ነው የሚያዘው። የራስ የሆነ አንድ ኤግዛምፕል ሳውንድ አርጉመንት የሆነ አንድ ኤግዛምፕል ስጥ ይላል።
እዚህ ላይ መጻፍ አለብን። ስለዚህ ለምሳሌ ሁላችሁ ስሙ እስኪ ኦል ሁማን ቢንግ አር ሞርታል ብለን ሶክራቴስ ኢዝ ሁማን ቢንግ ብለን ዘርፎር ሶክራቴስ ኢዝ ሞርታል ብንል አሁን ይሄኛው ሳውንድ አርጉመንት ነው። እዚህ ላይ ዩር አሁን ዋን ኤግዛምፕል ኦፍ ሳውንድ አርጉመንት ነው የተጠየቅነው። ስለዚህ ሁሉም የሰው ልጅ ሟች ነው አልን። ኦል ሁማን ቢንግስ አር ሞርታል ሁሉም የሰው ልጆች ሟች ነው አልን። ከዛ ደግሞ ፕሪሚሲስ ቱ ሶክራቴስ ኢዝ ሁማን ቢንግ ሶክራቴስ የሰው ልጅ ነው አልን። ዜርፎር ሶክራቴስ ኢዝ ሞርታል ስለዚህ ሶክራቴስ ሟች ነው አልን። ስለዚህ ይሄ ሳውንድ ነው። ይሄን መልሱን አስቀምጥላችኋለሁ እና ይሄን ጥያቄ ቁጥር 1ን ሰርተናል ነግሬያችኋለሁ። ጥያቄ ቁጥር 2 explain how can we recognize whether a given passage is an argument or not የሚለውና ሶስተኛ ደግሞ abortion is wrong for abortion is homicide and all homicide are wrong አለን። ከዛ ፕሪሚሲስ 1 ፕሪሚሲስ 2 እና ኮንክሉዥን አውጣ ተባልን። ስለዚህ ይሄኛውን ጥያቄ ቁጥር 1 2 እና 3ን እና ደግሞ ሙሉ ይሄ ኩዌስችን ሺት እና አንሰር ሺት ቴሌግራም አድራሻዬ ላይ አስቀምጥላችኋለሁ። በዚህ ቪዲዮ ከታች ዲስክሪፕሽን ላይ ሊንኩን ታገኛላችሁና ከዛ በኋላ ሄዳችሁ እዛ ላይ ያለውን ታገኛላችሁ። ቀጥታ ኦሪጂናል የሆነ ዩኒቨርሲቲ ሺት ኩዌስችን ሺቱንም ይሄ ደግሞ እኛ አሁን የሰራነውን ኩዌስችን ሺቱንም ደግሞ አሁን የሰራነውን የቪዲዮን አንሰር ሺቱንም እዛ ላይ ስለምታገኙ እዛ ላይ አስቀምጬላችኋለሁ። ደግሞ እዛ ላይ መግባት ያቃታችሁ አሁን መግባት የምትፈልጉ ቴሌግራም ላይ ገብታችሁ ሞር ፕራክቲስ ብትሉ ታገኙናላችሁ። እስካሁን ስለቆያችሁና ስለተከታተላችሁ በጣም እያመሰገንኩኝ ደግሞ ቪዲዮን አሁንም ሰብስክራይብ ያላረጋችሁና ላይክ ኮሜንት ያላረጋችሁ አሁን በቲቲና እንድታረጉ ለምናችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ትምህርት መልካም ሳምንት እንዲሆንልን እመኛለሁ። ቻው።